የሚገርም ቲጂና ወቀት አላወቀዋትም ቲጂና ታውቃት ቲጂኛ አብሮ አደጋችን እኮ አሁን ጋምቤላ ነው አግብታ እኮ የምትኖረው አዳለበ አልመጣችልኝም በእናትህ ቀጥም ጨዋታው በእናትህ ቲጂንማ ቲጂና ታውቃት አላወቀዋትም አልኩ እኮ ቲጂና ጋምቤላ ቲጂ ያዚ ነው ቲጂ ማለት እሷ ነች እሺ ከአዲስ አበባ ድረስ መጣችሁ ነው አዲስ አበባ ተይዘን አወቀዋታውንም አስታውስኳት እሺ የሷ ወንድም ደግሞ አለ ሌላ ቦቼ የሚባል ቦቼ ናቆሎ እሱንማ ቦቼን ታውቃለህ ቀጠን ያለው እንዴ አይደለም ሌላ አለ ሞጆ የሚኖር ቦቼን ወፍራ እና ሞጆ እና ላስተውቅ ሞጆ ይኖራል ያልኩት ቦቼሱ ነው ቦቼሱ ነው አወቀው ወደ ጨዋታው ለምን አንሄድም ወደ ጨዋታው ሊገባልኝ እሺ ከዛ እሱም እሷም በየመን በረሃ አድርገው ወጥተው ነበር እና የመን በረሃን ታውቃለህ የመን በረሃ አውቃለሁ ታውቃለህ ቤት ነው የመን በረሃ አውቃለሁ ምኑን ተጫወት ነው ምኑን እና ደላላ የመን ሊያስገባኝ ነው የመንን ያውቀው ነው ሁለት ሰው እንነሳ ዶክተር የመጀመሪያ ልጅ ነው እንዴት ነው የሚያደርገው ማስተጫወቻው ስም ይጠራል ካላወቅ እንክት ማሽን ሳንፈልግ እኮ ቲፎዞ አረገን ዶክተር በእናትህ ላሊጋ ዲዚልስ ቡንደስሊጋ ከዝ ማንቸስተር በረኛ ያው ዶክ ማንቸስተር ማን መልሽ አድራሚ ሞሪኖ ተካሽ አንተ መልሰው ምንድነው እኔ እኮ አይቻለ ማንቸስተር በረኛ ድሮግባ ዘቢባ ኦላና ብራቮ ዶክተር ኦናና ደረስክልና በኤችዲ የሰራሁት በስፖርትና ጤና ሳይንስ ኢሚግሬሽን አስቶን ቪላ ረዳት አሰልጣኝ አስቶን ቪላ እናታ ፈርተቢላ አብደላ የበላነውም ብላ ፒኤችዲን ተጠቀም ብላ ምንስ አስቶን ቪላ ነው አልካ ማንዴላ ቃስበላ እሺ አረ ማላ አረ ቢያንስ ረፍት እንውጣቆ አረ ረፍት ጎሎሪ ማንቸስተር ዩናይትድ ያትጩ ሻሸ ዛሬ ትታሻለህ ይገባልሻል አረ እኛ እኮ በፕሪሚየር ሊጉ በታሪክ እኮ ሳንሸነፍ የወርቅ ዋንጫ ይብላ ደግሞ ለኔ ዋያላ ዝም ይችላል አርሳ ይችላል ዋያላ ዝም አሁን አፋት ከፈትሽ መስረ ስርዓት ይና ዋያላ ዝም እንዴ ሁሌ በትንሽ ትልቁ መቃጥቀጥ ለምተሻል ለዘለም ከዚህ በኋላ እንታያለን እሺ ዛሬ ለያ ሄሎ ማን ቤት ኪራይ ባለቤት አልነገረችም ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል እየሞከርኩኝ ነው ትላለህ እንዴ አትሰማም እንዴ እየሞከርኩኝ ነው ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው የልጆች ትምህርት ቤት ከፍል እየሞከርኩኝ ነው የሚበሉት አጣው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ ይው ተመልከት ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው አስም እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ ታገሰኝ በቃ እየሞከርኩኝ ነው ሰይድ ያደራሁን እውነት ለምንቀቀው አንተ ጾመኛ አይደለ እንዴ አንተም እኮ እየጾምኩ ነው እሺ አይ ግማሽ እንያዘው ግማሽ ጌታ ይባርካችሁ አሚን ያ ረበል ዓለሚን አቤት ማነው ሰላም ነው
ነው የበሰራተኛ ሁሉ ልጆች አንቺ ናቸው? ስንት ናቸው ማለት? 9 ይሄ ከካዘርሹ ጋር 10 ማለት ነው። ጡትም አልጣለም ተው አቢ እዛ ጥባ አትርጭ ማዳገረ ልጆችሽ ናቸው። በቃ ይደጉልሽ ይደጉልሽ። ባለቤቴን ቤት ስለሚል ስራ ያግዝሻል። ለዚህ ነው ምን ተበዛችሁ ትበቱ ስሜ ሳልገባ እንደዚህ ተካረቡ ቢገባማ ይዋጉኛል። ቢገባ ይዋጉኛል። አቢታው ዋስጠኝ እርገዝ ዋስጠኝ በእናትህ እርገዝ በእናትህ እርገዝ ዋስጠኝ ነቃ አንበሳ ሰው ለማዳን እየሞከርኩ ነው። እኔ በሁለት ወጥ ዶክተር ምን ሆኖ ነው? ልጄ ነው ዶክተር። ያው ባስካርጅና ቀልዱ እያለ ቀልዱ ይላል፣ አስቁኝ ይላል። ካላሳቅን በግጥም በዋቃ ውስጥ በጭንቅላት ለቆ ነው አንጋት ዞር ምን ፉገራ ትሮማ ዲስኦርደር ቀልጅልኝ እኔ ቀል ምንድን እሺ በቃ አንዱ ራሱን ሊያጠፋ ፎቅ ላይ ወጣ። ከዛ ቀድሞ ስልኩ ጠፋ። ከዛ ምን እሱ ነገር ነው አልችልም። ታው ቀልጅ አንዱ ኩል ነኝ ይላል። ኩል ነኝ እያለ የሰፈር ሰው ቻፕስቲክ አይሻልም ምናምን አለ። አያስቅም። አንግነን ስማ አንዱ ታማሚያችን መጥቶ ቂጡ ከማነሱ የተነሳ አርቲፊሻል ቂጥ አስገጠምንለት። አይደለም እንዴ ነው ዶክተር። ሌላ ልንገር፣ ያው አንዱ ደግሞ የወንድሙ አፋብኝ ይሄ ጨዋታ ታግሬ እኮ ነው እኮ አይደለም። ዶክተር ተረጋጋ። ማጠንዘዣው ጋር ስትባል እምቢ አጣዳ። እኔ እኮ ዶክተር ነኝ፣ ኮሜዲ አይደለም። ኮሜዲ ከፈለክ ኮሜዲያን አሲኖ ዛሬ በዩቲዩብ ቻናል ስታንዳፕ ይለቃል። አታይም እንዴ? መሄድ ነው። ውርስ ጻፉ። ገነት መጣች ከካናዳ፣ ተፈሪ መጣ ከጀርመን፣ ባቢ መጣ ከአሜሪካ። ዋትስአፕ 15.8 ሚሊዮን አለ። ደግሞ ፊት ለፊት ደግሞ ሌላ አስቀመጥኩላችሁ። ፊት ለፊት አስቀመጥኩላችሁ። ምንድነው ግን ሊንክ ባዮ ላይ 15 ምናምን ሚሊዮን ያሉትስ እሱ እኮ ላይክ ነው። ገብታችሁ ቮት አድርጉ። ገንዘብ መስሏችሁ ነው? ወሮ በላ አትንቺኝ ጎርጎሮሽ ፈተሽ ነግሪኝ። በእጄ ምንም አልነካም። ነው ደሞዝ የስድስት ወር ደሞዝ ቅማለም ጃኬትሽን ይዘሽ ውጪ። ምን ቅማለም ጃኬትሽን ይዘሽ ውጪ። ቅማል ውጪ። የኔን ቅማል ብያለሁ። ውጪ። ቅማል እዚህ ጋር ይጠቅማል። ሳይኮሎጂ ቮት አድርጉን እንጂ አይ ጊዜ ቸገር ከፋኝ። አባች በጣም በቃ ቸገር። አታልቅስ ወንድስ ምን ሆንኩብኝ? ከፋኝ በጣም ቸገር። አይዞህ ማንም ሰው እኔን ይክፋኝ። ማንም ሰው እንዳንተቁም አላወራኝም። አርብ ስታንዳፕ ኮሜዲ እንዳትቀር። ተባረኮጂ ጥሩ በግ ነው ገዛችሁት። በጣም አሪፍ ነው። ያው በቃ ጣፋ ምናምን ፌስታል ውስጥ አድርጋለሁ። ጮጓራ ምናምን ሁሉን ከትቻለሁ። ብልቱስ አለ እኮ አለ። ወስተን በበጉ ቆለጥ እየጠረጠርሽኝ ነው። ምኑን በላው ታበማ በእናትህ ካላመንሽ ነፈትሽ ምን በቁ ፈትሻል። እኔ አታምኝም ማለት ነው። ለብነት አልወድም። እሱ ሆነ ነው ካላመጣ አለቅም። ሄሎ አልደውልልህ። እንዴት መጣ? ማይ ካሚንግ ጥናት ሰዓት ደረሰ። ቤቢ አለ አይደለም ልግባ ወይ አስጠይቁ ቀየርኩለት ማለት በቃ አንተ 6 ወር ሙሉ አስጠናው። ልጅ ላይ ምንም ለውጥ አላየሁም። ስለዚህ አስጠኝ ቀየርኩለት። አንተ ማስጠናት አትችልም። ባይዘው ልጅሽ ምናግርሽ ደደብ ነው።
ደደብ ዲፕ ደንቆሮ ነው። ልጄን እየሰደብክ መሆኑ ነው። እኔ ባይዛው በጣም ብዙ ህፃናት አስጠንቻለሁ፣ ግን እንደሱ ደጅ ያስጠናኝ ሰው የለም። ይኸው ጭንቅላቱ ምን እንደሚያክል አባብራስ ግን ምንም አያውቅም። ስራው እኮ በማለት እኮ አይደለም ችግር እኔ ከሰልም ሽጬ እኖራለሁ እኮ በቆሎም እኮ እሸጣለሁ፣ ግን ልጅሽ ምንድነው ደደብ ነው። አትሳደብ። ባይዛው ደህና ያስፈልግም ልጅሽ ነው። ምክንያቱም አንቺም ደደብ ነሽ ማለት አሁን 11 ቀን አስጠናውበት ብር አለ በሂሳብ ስጭኝና ደግሞ እንዴት ተሳድበህን ብር ያምራል። እኔ ማሳዘነኝ አንድ ወር ልሰጠ ነበርስ ምን ይመስላል ማለት በደሞዜ ተሳደብኩበት ደደቡ ነኝ። ቂጣ ባታገለህ መንገድ ልጅህ እንዳይመጣ አንዴ ከጀመረ ድህነት መርዝ ነው ከደም የማይወጣ። ተክሌ ማገገመ? አዎ ምን ልብዳ? መገገም ፈልጌ ነበር። ኦኬ ይቻላል። ከምን ነው የምታገገመው? የተለያዩ ነገሮች ነው ያሉብኝ። አረ ልገግም በቃ። ኦኬ ይቻላል፣ ችግር የለውም። ክፍያ አለው። ክፍያ አለው? ስንት ነው ክፍያ? 50 ሺህ ብር ነው። 50 ሺህ ብር? አዎ 50 ሺህ ብር? አዎ ለመገገም? አዎ ምን ነው? አረ ገገማችሁ በጣም ምን ትንሽ እኮ ነው መገገም ብዬ የምወጣው። አይ እንደዚህ እኮ አይደለም። እንደዚህ አይደለም? አዎ አረ ትንሽ አስተያየት። አይ የለም እንደዚህ። ስንት ወር ነው የምቆየው? አንድ ወር። እሺ እኔ በ3 ቀን ቶሎ ነው ስገግም ማንም አይችልኝ። ገባ ግግም ከዛ ፍርግም። አይ አይቻልም። የለም እንዴ ደሞና ይተፋም እዚህ ናቸው እንዴ? አረ ማሲ አንተ ፍሬንዶች አሉ ችግር የለም። አይቻልም። አረ ይደብራ። አይቻልም። አንዴ ነበር ከጠይቀ በእና ወንድ ልጅ ና አንድ እቺ ብቻ መልስ አላስቸግር። አንድ ተናገር ቶሎ በል። ክብሪት አለ? እሺ አብራብ አታቴድም እንዴ? እሺ ነች እናንተም ብሎ ገገማ አባባ እዚህ ሰፈር ነሽ እንዴ? እዚህ ሰፈር የሚሸጥ ውሻ ታውቂያለሽ? አለቃ ውሻ ፈልጌ ነበር እኮ የሚሸጥ ውሻ አለቃ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካንገር ካለ ጠቁመኝ። አሜሪካ? ወደ አሜሪካ ይዤ ታዲያ እኔ ሰው መስዬ ነው? ኧረ እኔ እኮ ውሻ ነው ያልኩት። ውሻ ነኝ እኮ እኔ ውሻ እንዴ? ውሻ ነው ያልኩት። እውነት ውሻ ነው ያልኩት። ውሻ ነኝ እውነት። ይኸው እንካ ውሰደኝ፣ ይኸው እንካ፣ ይኸው ውሰደኝ በእናትህ አስካለ ስሜን አትጥራ አንተ። ስነ ስርዓት እንደዚህ አጠፋው አይደለ? በቀደም ወደ ተሳፋሪ ዞረ እየነዳ መሀል አስፋልት ላይ ሲናፋል ተሳይት ፍቅረኛሞች እየተሳሳሙ እኮ ሲሄዱ እኮ ነው ወደ ኋላ ዞሬ ያየው። እሺ ቢቆምብስ? ምንድን ነው የሚቆመው? መኪናው ነው። መንጃ ፍቃድ። እሺ ያው መኪናው ዘይት አለ። ዋው ዘይት አለ። በሱ ጠብሶር ይለኛል። አንተ ቶሎ በል ፕሊስ፣ ቶሎ በል ታርጋፊታ በእናትህ ብለው የለም እኮ ስራ እስካለ እንዴት ነው አለ። ምን ያንጎ ለሹፌሮች የተሻለ ገበያ አማራጭ ይዞ መጥቷል። የቦነስ ሲስተሙንም ጨምሯል። 2 ገቢ ከያንጎ ጉዞ እስከ 6700 ብር ድረስ ማግኘት ትችላለህ። ምገርም ነው። ብሮዋቸው የት ነው? መሄድ አይጠበቅብህም። እጅ ላይ ባለው ስልክ ያንጎ ፕሮ ተመዝግበህ ስራ መጀመር ትችላለህ። አሁን ታርጋፊታ ሞኮ አደረገችልኝ። ይቅርታ ታርጋፊታ እንዴት ነሽ? ደላላ ልኮኝ ነው። ውይ ሰራተኛ ነሽ እንዴ? ሰራተኛ ሰርቫንት። እሺ ሰርቫንት ነኝ። ግቢ። ቆይ ከመግባቴ በፊት ስፖርት መስሪያ ምናምን አላችሁ? አዎ አለ። መሮጫ ትራክ ሁሉም አለ። ሁሉም አለ። ገብተሽ እናውራ። ሁሉ ነገር አልገባም። መግባት አይደለም መሆኛ ገንዳ አለ። ቲክቶክ ደግሞ እሰራለሁ እና አይፎን ያለው ሰው አለ አይደለ?
ልጅ ያለው እኔ በልጅ አልቀረጽም። ምን እንደዛ እውነት እንደ ወይ ባለቤት ይቀርጽሻላ። ባለቤት አለ እሱ ነው ባልሽ? እሱ ነው። እሱ ምን ሆነሽ ነው? እንዳገባ ችግር አለ። እኔ እንደዛ እንትን አይደለም። ላይቭ ምናምን እንገባለሁ ምናምን። እሺ ገብተሻና ምን ትሰሪያለሽ? ግን ምን ትሰሪያለሽ? ምግብ ምን መስራት ትችያለሽ? እኔ በጣም የምችለው ማታኛት እንቅልፍ አለ እንቅልፍ በቃ ወይ ግቢና አንድ ዝም በያፈሽ እንጂ እንት አከለ تعالى ለምን እንትን እያልኩ ነው። ምን ትበጣጣሽብኛለሽ? ያለ እዚህ አፈርኩ ካንቺ ጋር መስራቴ ድንጋይ ናት። 2 ቀን አብራት እኮ ተንበር እሺ ወይ ግቢና እናውራ። አልገባም በቃ እንደዛ እንትን ካልሽ እንትን እንዳለ ማለት ነው። እና ግቢ ውስጥ አትጣያ አገዳውን እንት ትዳሰራተኛላችሁ ምን ምንም እኮ ስራ አሰሪም በቃ ግቢ ምናምን ታጠጃለሽ፣ ምግብ ሰራሽ፣ ከዛ በኋላ ፍሪ ነሽ፣ እንደፈለሽ መሆን ትችያለሽ እንጂ ሙናተሽ እንደ እዚህማ ጽዳት ሰራተኛ ሳይሆን በዛ አይነት ምሳ የሚሰራልኝ የለማ ወረኛ እሺ አንተ ተረጋጋ፣ በእናትህ ጠንካራ እንበል። አንቺ ማለት ታስፋለ ኪራብ ይባላል። እሺ አንተ አፈን ዝጋ። አንተ ኳየሮች አንተ አፋችን ዝጉ። የህይወት ታሪኩ ደርሶናል። ግጥም ይወጥ ስለነበር ዛሬ ውጣትና እሱ በግጥም ታሪኩን ጽፌያለሁ። አቶ ኩራ እጅግ የታፈረ እጅግ የተፈራ የእድሜ ዘመኑን ጠንቋይ ቤት የሰራ ለሀብታም አሽቃባጭ ለድሃ ማይራራ ነበር አቶ ኩራ። ጎረቤት ዘመዱን ሁልጊዜ ቢንቅም ትንባሆ ከአፉ ወጥቶ ግን አያውቅም። በቃ አንቺ ዝም በይ። ማነሽ? አንቺማ ውሽማው ነበርሽ። ተስፋ ነሽ። እረፊ። አንቺ ኤልሳብ እረፊ። እርሶም ስነ ስርዓት ተያዙ። እርሶ ቤት ነው እዚህ እንትን እያል በቃ ስነ ስርዓት ካርታ ቁማር አስለምደህ ማነሽ ፈራው። እሺ አመሻሽ ላይ ደግሞ ታትሮ ይቅማል፣ ማታ ማታ ደግሞ የሰው ስልክ ይቀማል። እንዲህ አይነቱ ሰው ኖሮ ምን ይጠቅማል? ኩራ ምንድን ያልኳት? አይ ቤት እንዲመታልኝ እኮ ነው። ቤት ይላል። አሎ አስካለ። አቤት። ጭቁኑ ቆጨማ ነኝ ከኡፉኝት እድር ጊዜያዊ አስተዳደር ሲኢኦ ማለት ነው። እሺ አውቃለሁ። ወጥከናልኩ ዋይፋይ ፓስዋርድ ቀየራችሁ እንደ ሆትስፖት አብሪተን ነበር። በእናንተም ቀየራችሁ እንደ አዎ ቀይረናል። እንትን ፈለግን። አሁን ለጥሩምባ ነፊዎችና ለሴቶች ድር ባልትና ኢሜል ያደረኩ ኔትወርክ ተቋረጠ። ፓስዋርድ ንገሪኝ። ያዝ በቃ አዲሱ። እሺ አስካለ መሰላል ተባረክ። ጨምር አንድ መሰላል ድጋሚ ማለት ነው። መሰላል አንድ ሌላ መሰላል ጨምርና ጣራ ላይ ወጥተህ ተፈጥፈጥ። እሺ እናሽን እኔ ለአንተ ብዬ ነው እንደ መጋባ የተገዛሁት። ሀቅ ካላደረኩሽ እኔ ቆጨማ አይደለም። ወንድሜ እንዴት ነህ? ሰላም ነህ? ሰላም እንዴት ነሽ? ሳሪስ ነው አይደል? ላስጀምረው አይደል? አይደለም እንደዛ አይደለም ወንድሜ፣ እኔ እንድትሰማኝ ነው የምፈልገው። እንዴ ቆይ እንዴ አልገባኝም። ለልመና ነው እንዴ ደውላችሁ ጠራችሁ? አይደለም ወንድሜ፣ እኔ ኳታር 16 ዓመት ቆይቻለሁ ወንድሜ። እኔ ምናንም ሺሻራኒ አልህልም በጣም የሚዘውጅ እውነት ለመናገር ማዳሜ ተወድ ነበር ሺሻ። ከዛ ነው ስለሆንኩ አበሻ አፈንጃ አለችኝ በስተመጨረሻ። ከዛ ሰጠዋት በመቶሻ። ከዛ ልትገላኝ ስትል ከ37ኛ ፎቅ ላይ ግማሹን በገመድ ግማሹን በዘመድ ወረድኩኝ። ከዛ እዚህ ገባሁ። እውነቴን ነው የምልህ። አትጣ ወንድሜ፣ ያለን ተቀፈል ነው እኮ እውነት። እንደዚህ ጀመራችሁ ጭራሽ በአፕሊኬሽን እየጠራችሁ? አዎ ያለኝ ይሄ ነው እንግዲህ። ካለ ተካፍለህ ብላ ነው። ይኸው ምንድን ነው በቆሎ ቁላው እኔ ምን ይሰራልኝ? ዋስጠኝ እርገዝ ዋስጠኝ በእናትህ እርገዝ በእናትህ ዋስጠኝ። ምን ሆኖ ነው? ነቃ አንበሳ። ሰው ለማዳን እየሞከርኩ ነው።